Najat Media, the real voice. ሸፈክሩ እንግዲህ ከመፍትሄ አኳያ ብለው የሚያስቡትን በእስላም ያሉትን ነገር ቀደም አንስተው ሊሆን ይችላል። አሁን ላይ እንደ መፍትሄ አሁን በተጨባጭ ማህበረሰባችን ላይ ትልቅ የሱስ አደጋ ስራን እንዳይሰራ ነገን እሰራለሁ አላህ ላይ ያለውን ተወኩል ስራን ሳይሰራ ሰበብን ሳያደርስ አላህ ይሰጠኛል ብሎ የማሰብ ትልቅ ችግር አለና ከዚህም ችግር እንዲላቀቅ በኢኮኖሚው የራሱን አስተዋጽኦ እንዲያደርግ የሚሉን ነገር ካለ መድረኩን እናንተ ወስዳችሁ በተጨባጭ የሆነ ነገር ብትሉ። ሰላም አለይኩም። እሺ መርሐባ ሹክራን ስለተሰጠኝ እድል በጣም አመሰግናለሁ። አላህ ያክብርልኝ። አላ ኩሊ ሐል መፍትሄዎቹ አንደኛ አዌርነስ መፍጠር ነው፣ ግንዛቤ መፍጠር ነው። ምክንያቱም አንዳንድ ጊዜ ተወኩል በተለየ መልኩ ተተርጉሞ ሰዎች ራሳቸውን መሸሸጊያ አድርገውታል። በተለይ ደግሞ ከእንቅስቃሴ ራስን የሚያገት አልነበረም ተወኩል። ነብያችን አለይሂ ሰላቱ ወሰለም በብዙ ሐዲሶቻቸው ላይ ድርጊትን ወይም ተግባርን ወደ ኋላ ለማጓተት አይደለም ተወኩል ያስቀመጡት ማለት ነው። ግን ቃላዊ ሆኖ ስላገለገለ ልብ ላይ ባለመገኘቱ ምክንያት ተወኩል እንደ መሸሻ አድርገውታል። ነገር ግን አሁን ዓለም አቀፍ ተጨባጩን ማወቅ አስፈላጊ ነው። በ4 እና 5 ጉዳዮች ላይ የስራ ዘርፉ ከፍተኛው ነው። አንደኛው ቢዝነስ የሚባለው ነው፣ ንግድ ነው። ሁለተኛው ደግሞ የግብርናው ዘርፍ ነው። ሶስተኛው ደግሞ የፕሮዳክቲቪቲ ወይም ይሄ ምንድነው የሚባለው ልክ በጎችን በማርባት እነዚህን ነገሮች የተለያየ ግብአቶች በሚውል መልኩ ማድረግ ነው። ከፍ ያሉት ደግሞ በፊት እንደሚደረገው ገኒማ ወይም ፈይ የሚባለው ከተለያየ የጦር ምርኮ ለምሳሌ እያካተቱ ነው ያሉት። አሁንም ትልልቅ ሀገሮች ነን የሚሉት ራሽያም የወሰዱትን እርምጃ ይታወቃል በዩክሬን ላይ። አሁን በቅርቡ የተከሰተው የአሜሪካን ድርጊት ማየት ይቻላል። እነዚህን በራሳቸው ውስጥ ማስገባት ድሮ እንደ ገኒማ እንደ ፈይ የሚባለውን ሂደት ላይ የሚገኘውን ንብረት በዛ ልክ እየወሰዱት ነው የሚገኙትና ሌላው ደግሞ የአመራር ክህሎት ችግሮች ናቸው። ደግሞ ሙያዊ ሆነው ላይ የተመሰረቱ ቢዝነሶች አሉ። አሁን ሙስሊም ማህበረሰብ እንደ ሀገራችን ተጨባጭ ስናየው የቢዝነስ አቅሙም ከፍተኛ ቢዝነስ ላይ ያሉ ሰዎች አሉ። ወላኪን እንደ ኢስላም ግን ሙስሊሞችን ወይም የሚወክል ወይም በዛ አቅም ያለ ግን ሲታይ በጣም ጥቂቶች ሆኖ ነው የምናገኛቸው። በግብርናው ዘርፍ ላይ ኢትዮጵያ ውስጥ ከፍተኛ የተሳታፊነት ያገኙ ሰዎችም ጥቂቶች ናቸው የሚሆኑት። ወይ ደግሞ ከግብርናው ዘርፍ ራሱ የተመረጠው ጫትና መሰል ነገሮች ላይ ኤክስፖርት እንኳን ማድረግ አይደለም፣ በከስተመርነት በተያያዘ ጥቂት ነጋዴዎች ብቻ ቦታውን በመያዝ ከተለያየ እንቅስቃሴ አንጻርም ከተለያየ ጫና የኑሮ ሁኔታ አንጻር ሊሆን ይችላል ወደኋላ እየጎተታቸው የተለያዩ ቦታዎች ላይ ማየት ይቻላል። ወደኋላ ታሪክ መለስ ብለን ስናይ ሐረር ማንሳት ይቻላል። ብዙ በእንግሊዝኛ የተጻፉ የታሪክ መደብሎች አሉ። እነሱ ማየት ይቻላል። መጀመሪያ አካባቢ ላይ ቡና የሚመረትበት ቦታ እንጂ ጫት የሚመረትበት ቦታ አልነበረም። ከተወሰነ ጊዜ በኋላ ግን ወደዛ ሊቀየር ቻለ ማለት ነው። ይህም በጂኦፖለቲክስ ምክንያት የመጣ ነው እና እነዚህ አይነት ሂደቶች ከነጋዴዎቹ በተጨማሪ ታች ያለው ማህበረሰብ ግን ውጤታማ እንዳይሆን ያደረገው አይነት ነገር እንዳለ አቅጣጫ አዋቂ ነን የሚሉ ሰዎች ይናገራሉ። ሌላው ደግሞ ሙያና ሙያ ተኮር ጉዳዮች ላይ ደግሞ የመደረጃጀት ሂደት ስላልነበረ መደራጀት በጣም ወሳኝ ነው ብዬ ነው የማነሳው። ከዚህ አንጻር የተለያዩ ማህበሮች ኢትዮጵያ ውስጥ በጣም ብዙ ማህበር ያላቸው አሉ። እስከ 300 በላይ ያላቸው በሃይማኖት ዘርፍ ውስጥ ያሉ አካሎች አሉ። እነሱ ከፍተኛ እንቅስቃሴ እያደረጉ ነው ያሉት። ለሀገርም እየጠቀሙ ራሳቸውንም እየጠቀሙ እያደራጁ ነው ያሉት እና ከአደረጃጀትም አንጻር ድክመት አለ ማለት ነው። እነዚህን መርሆች ከማየት አኳያ አንደኛ መፍትሄ ምንድነው? መደራጀት ነው። ሌላኛው ደግሞ ለውጥን ዛሬ መጀመር ነው ነገ እንደተባለ። ሌላኛው ደግሞ መፍትሄ ምንድነው? ግንዛቤን ማስፋት ነው። በተለይ በአሁኑ ሰዓት በኢሊትሬቶች የነበሩበት ዘመን ላይ ሲጀመር ዘመቻዎችም ያስፈልጋሉ። የእውቀት ዘመቻዎች አሉ። በትልልቅ እንደተከነው ኢስላማዊ የሆኑ ማለት ነው። ሌላው ሰፋ አድርጎ ማየት ሲቻል የተለያዩ ተቋሞችንም ማገዝም ይቻላል። ኢስላሚክ ባንኮች ሊሆኑ ይችላሉ። እነሱም ደግሞ ተሳታፊ የሚሆኑበትን እንቅፋቶችን ይሄ የተለያየ ጀማዓና የኺላፍ እንቅፋቶች ከዚህ ጋር የሚያያዙ ተደርገው የሚወሰዱ እንቅፋቶችም ስላሉ እነሱንም አጥራቸውን በእውቀትና በዘመናዊ መልክ ማደራጀት ቢቻል ነገሩ በጣም የተከፈተ ይሆናል ማለት ነውና የሀብት ብክነትን መቀነስ ደግሞ ይቻላል። ጥቂት ባለሀብቶችም ጥቂት አቅሞች ያላቸውም ትልልቅ አደረጃጀቶችም ያላቸው ሰዎች ይኖራሉ። እነሱም ደግሞ ማህበረሰባቸውን ታች እንዲመለከቱ
ዳዕዋ ወይም ከተጨማሪ ረመዳን ላይ ከሚደረግ እንቅስቃሴ ውጭ እነሱ ጋር ሄዶ ግንዛቤ መፍጠርና ያለበትን ተጨባጭ ማስረዳት ለውጦች መፍጠር ይቻላል ማለት ነው። እዚህ ጋር በተለይ ተመራጭ ተደርጎ የሚወሰደው የተለያዩ ለለውጥ እድገት ላይ የነደፈችውን ሀሳብ ደግሞ ማየት ይቻላልና በዛ ወጣቶችን ማሰማራት ይቻላል እንደ ትልቅ መፍትሄ ሊወሰድ ይችላል ማለት ነው። ትልቁ ግን ከውስጥ የሚጀምር ለውጥ ነው። አላህ Subhanahu Wa Ta'ala ውስጦቻቸውን እስካልቀየራችሁ ድረስ በእናንተ ላይ ለውጥ አያደርግም የሚለውን የቁርአን አንቀጽ መሰረት በማድረግ ማለት ነው ራሳችን ላይ ለውጥ ልናመጣ ይገባል የሚለውን ትኩረት ማድረግ ነው። ከዛ ውጭ ደግሞ ከመንፈሳዊ ሂደት አንፃር ሊቀንሱ የሚችሉ ተግዳሮቶችን መቀነስ ነው። በተለይ የከፍተኛ የሆነ የዝሙት እንቅስቃሴ አለ። እነዚህ የሚባክኑበት ገንዘብና ወጪ ከአላህም ጋር ጥሩ ውጤት አይመጣም። ከዛሊክ ዱንያም ላይ ችግር የሚፈጥሩ ነገሮች አሉ። እነዚህ ደግሞ ሸራዊ ነገሮችም ተሰጥቶ አድርጎባቸው የመጡ ደግሞ ነገራቶች ላይ እያስተዋልን ይሄን ልንሄድ እንችላለን እና እነዚህን ክፍተቶች ሁሌ ማስተካከል ከተቻለ የጋብቻን ችግሮችን መፍታት ይቻላል። በተለይ አሁን ፍርድ ቤቶችን ብታይ ከብዙ ጫና ከኑሮ ጋር በስራም ሊሆን ይችላል፣ ከስነ ምግባርም ጉድለት ሊሆን ይችላል። ቤተሰቦች እየተበተኑ ያለበት ሂደት አለ። ያ ደግሞ ስራንም ይበትናል። ትልቅ ድርጅቶች በቀላሉ መግባት የሚችሉ ሰዎች ባለሀብቶች የነበሩ በጋብቻ መፍረስ ምክንያት ተቋማቸው ፈርሶ ብዙ ማስተዳደር የሚቻለው ባጭር የቀሩ የመከኑ እንዳሉ ደግሞ ማረጋገጫዎች ማየት ይቻላል ዙሪያውን ማለት ነው። እና ማህበረሰባዊ የሆነ ወይም ሶሺዮሎጂ ምክሮችን በመውሰድ መጠገን መቻል የሚቻል ከሆነ እነዚህንም ራሱ ወደ ስራ ምርታማነት ማምጣት ይችላል። ሌላው ደግሞ ከፋሚሊና ከራስ እንደሚጀምረው እንዳለው አንዳንድ ወንድም እሱን አድማሱ ማስፋት ይችላል። ኢትዮጵያ ውስጥ ትልልቅ አደረጃጀቶች አሉ፣ ማህበራዊ አደረጃጀቶች። ለምሳሌ እድር የሚባል አለ። እሱን ከመቀባበር ሚና በተጨማሪ ወደዚህ አይነት ኢኮኖሚካል ዘርፍ ላይ እንዲመጡ ለማድረግም ሙከራ ማድረግ ይቻላል። ከዛ በኋላ ደግሞ ትልልቅ መንግስታዊ ተቋሞችንም መሰረት አድርጎ ለምሳሌ የመምህራን ማህበሮች ሊሆኑ ይችላሉ፣ ተመሳሳይ አደረጃጀቶች የተማሪዎችም ህብረቱ አደረጃጀቶችን ጭምር አምጥተው ስራና ስራ ትርፋማነት ላይ ወይም ደግሞ ፕሮዳክቲቪቲ መጨመር ላይ ማንሳት ይቻላል። ከዚህም መውሰድ ይቻላል ወደ ኋላ ታሪክ ማየት ይቻላል። ሲንጋፖር የነበረችበትን የሁኔታ መውሰድ ይቻላል እና ሲንጋፖር ትልቅ የሆነ እንቅስቃሴ በማድረግ በዓለም ላይ አሁን በነፍስ ወከፍ ራሱ $1 ሚሊዮን አላቸው ሁሉም ተብሎ ነው የሚጠረጠረው። እያንዳንዱ ግለሰብ በነፍስ ወከፍና በዚህ ደረጃ እንቅስቃሴ ማድረግ የቻሉበትን ሚስጥር መረዳት ይቻላል። በዛ ላይ ደግሞ እንደ መንግስትም ደግሞ ወይም እንደ የሚጠበቅበት ኃይል ደግሞ ለለውጥ የተነሳ መሆን ይጠበቅበታል። አሁን ብዙ መነሳሳቶች አሉ። ቴክኖሎጂና ዘመኑ ጋርም አብሮ መራመድም ተገቢ ነው። እነዚህን ማቀናጀት ከተቻለ ሙስና መዋጋት ይቻላል። ፕሮዳክቲቪቲ የሚቀንሱትም የአስተሳሰብ ችግሮችን መቀነስ ይቻላል። እንዲሁም ደግሞ ራስ ላይ የሚያመጡ ደግሞ ሱስና ደባል ነገሮች የሚባሉትን ነገሮች እንትን ማድረግ ይቻላልና የሚባክን የሰው ኃይልን እውቀትን በተገቢ ቦታ እንዲፈሰብ ማድረግ ዛሬን ሳይሆን ነገን መወሰን ይቻላል እና የዛሬ እንቅስቃሴያችን ነገ ያለን ውጤት ስለሚወስን በዚህ ልክ መፍትሄ ቢወሰድበት ኸይር ነገር ይመጣል የሚል መፍትሄዎች ይቀመጣሉ ማለት ነው። ለዚህም ኢትዮጵያዊ ቤዝድ ያደረጉ ጥናቶችን ማንሳት ይቻላል። የተለያዩ የታሪክ ጸሐፊዎችም የኢትዮጵያ የሆኑ ማለት ነው ኩቱቦቻቸው ላይ ይህንን ነው የሚያሰፍሩት። ምናልባት ወደኋላ ላናየው እንችላለን እንጂ ወይም ፐርስፔክቲቫችን በተለየ መልኩ አሁን ባለው ርዕስ በተሰጠን ብናየው የሰይድ መሐመድ ሷዲቅ ኪታብ ትልቅ የሆነ የታሪክ መድብል ነው። በዛ ላይ ብዙ ኢንፎርሜሽኖች የሚሰጥ ነው። ሁለተኛ ደግሞ ጀማዓዎችና ያላቸውን ሁኔታም እዛው ላይ አብረው ይጠቅሳሉ። በተለይ ስለ ጫት እዛው ላይ ያነሳሉ። ጫት የሚባለውን ጉዳይ ያነሳሉ። ስለ ቡና፣ ስለ ሻይም አብረው ይጠቅሳሉ። እዚህ ላይ ትልቅ የኢኮኖሚ አቅም መኖሩ ከሚባለው የፖለቲካ እይታ ውጭ ኢትዮጵያ ውስጥ ያለውን ደግሞ ስርጭትና ሂደት ማወቅ ይቻላል ማለት ነው። እነዚህ መነሻ በመውሰድ መፍትሄዎችን ማዘጋጀት ይቻላል። አድማሳችን ከፍ አድርገን መንቀሳቀስ ያለብን ከቱም ግሎባላይዜሽን ዘመን ስለሆነ ያንተን ውጤት መጀመሪያ የሚቀድመው ከፍ ያለው አቅም ያለው አስተሳሰብና አደረጃጀት ነው። ዘመን የሚራመድበትንም የአቅጣጫ ኮምፓሱም ማወቅ አስፈላጊ ነው ብዬ እላለሁኝ። ይህን ደግሞ የሚያረጋግጡ ወደኋላ መለስ ብንል በእነዚሁ ፐርስፔክቲቭ የሰሃቦችንም የታቢዒዎችንም ተግባር የመሻይኾቻችንም ተግባር ማየት ይቻላል። ጀማሉዲን አልአንዲ አንድ ነገር ማንሳት ይቻላል። በራሳቸው የሚችሉ እስከ 70 ጠባቂ የነበራቸው ማለትም በሚጠበቅበት ጊዜ እህል ሲደርስ ይጠበቃል በገጠርና እዛ ጥበቃ ላይ 70 ሰዎች ጭምር የሚሳተፉበት የነበረ ከፍተኛ ሀብት እንቅስቃሴ ነበራቸው። በታሪክም ሂደት ደግሞ ወደኋላ ብናይ አፄ ቴዎድሮስ የዞብልን ሀሪማ ያፈረሰበት አንደኛ ኢኮኖሚካል ፓወርም ስለነበረው ጭምር ነው። የኢልም አከሉት ብቻ ሳይሆን ኢኮኖሚካል ፓወር ስለነበረው እዛ አካባቢ ያሉትን ሰዎችን ማንቀሳቀስ የቻለ
እንደነበር ነው የምንረዳውና ይህንንም እያወቅን እየተረዳን ስንሄድ ብዙ ለውጦች እናመጣለን። አገር የሚጠቅም ሰዎች ማፍራት እንችላለን። ወጣቱም ለለውጥ ይነሳል። ብቻ የለውጥ ሐዋርያ ቡድን ይነሳለት ለማለት ነው። ኢንሻአላህ ወንድም አብዱ ሰታር የበለጠ ያብራራዋል። ሐሳቤን በዚሁ አጠናቀቃለሁ። ኢንሻአላህ ስላከበራችሁኝ በጣም አመሰግናለሁ። አላህ ያክብርልኝ። ሹክራን ጀዚላን። ኡስታዙና እኛም እጅግ አድርገን ከልብ እናመሰግናለን። ጀዛኩሙላህ ኸይር። ትልቅ ሐሳቦችን አንስተዋል በርዕሱ ላይ የመፍትሄ ሐሳብ አሁን ካለበት ሀገራችን እንደዚሁ ማህበረሰባችን ወጣቱ ምን መደረግ አለበት የሚሉ ሐሳቦች ትልቅ ሐሳቦችን ስለ ስራ ክብር በየመስጂዶቹ በየመድረኩ ማስተማር መቻል እንዳለብን አደረጃጀቶችን የትኛውንም አደረጃጀት እነዚህን ፋይናንስ ኢንስቲትዩሽኖችን እውቀት እነሱን የማገዝ ስራ ጠጋ ብለው እንደዚሁም ደግሞ እድር እቁብ የተለያዩ አደረጃጀቶችን እነሱን መገዛ የሚባክኑ እውቀትና ጉልበቶችን ሴቭ ማድረግ ይቻላል። እንደዚሁም ደግሞ ታዋቂ ስኬታማ ሙስሊም ባለሀብቱ ባለሙያዎችን ተሞክሮ እንዲያጋሩ የማድረግ ስራን መስራት በእያንዳንዱ ስራ ላይ ደግሞ ህግና ስርዓትን እንደዚሁም ሽልማቶችን በማዘጋጀት ስለ ስራ ያለውን ግንዛቤ ለማህበረሰባችን ማስተማር እንዳለብን የነገሩ ነገር አለ። ጀዛኩሙላህ ኸይር። ወደ ወንድ ሳዚ ከማርሂቡ خير ربو. السلام عليكم ورحمة الله. وعليكم السلام ورحمة الله. خير شيخنا شيخ فخرو ብዙ ነገር አንስተዋል። እኔ አንዳንድ ነገር ብቻ ልበልና በተለይ ዘመናችንን ዋቂያችንን ማወቅ ትልቅ ነገር ነው። ይሄ ኢልሙል ሐል የሚባለው ነገር ሰው ያለበትን ጊዜ መገንዘቡ መረዳቱ ዋና ነገር ይመስለኛል። ለምን የሰው ልጅ ዋናው ገፊው ሙሐሪኩ የሚባለው ይሄ ንያ ሐሳብ ነውና ሐሳብ ደግሞ የሚመነጨው ሰው ሲያቀው ነው ያለበትን። ነብዩ አለይሂ ሰላቱ ሰላም ስለ ቂያማ ሚን ዓላማቲ ሰዓ ስለ ቂያማ ምልክት ሲያወሩ ኢኮኖሚንም ነካ አድርገው አልፈዋል። እሱም ምንድነው ሐዲሳቸው ላይ አኽቢርኒ አን አማራቲሃ ስለ ቂያማ ምልክት ንገረኝ ሲላቸው አንተ ሊደል አመቱ ረበተሃ አንድ ሴት ጌታዋን ትወልዳለች ማለት ባርነት ወይ ይበዛና ባሪያ ተይዛ አንድ ልጅ ትወልዳለች። የተወለደችው ልጅ ሰይዷ ነው የምትሆነው፣ እናት ባሪያ ትሆናለች ነው። ወይም ሁቁቁል ዋሊደይን የወላጆች ሐቅ መጣስ ነው የመሳሰሉት። ከዛ ቀጥለው ወአንተረል ሑፋተል ዑራተ አለተ ይላሉ። ልብስ የታረዙ ጫማ የሌላቸውና ደሃ የነበሩ እንዲሁም ሪያ አሻቲን የሚሉት በግ ጠባቂ የነበሩ ሰዎች ሲሽቀዳደሙ ታያቸዋለህ፣ ፎቅ በመስራት ምን በማለት። እዚህ ጋር ያይዘው አንዳንድ ዑለማዎች ምናል ይሄ የሚያሳየው ፈሳድ እንዳለ ነው፣ የኢኮኖሚ ፈሳድ መኖሩን ነው የሚያሳየው ይላሉ። ምንም ያልነበረው ሰው ጫማ ያልነበረው ልብስ ያልነበረው ሰው ምንም ያልነበረው ሰው በአንዴ እዛ መድረሱ የሚያሳየው የኢኮኖሚ የገንዘብ ምጣኔ አከፋፈል የመሳሰሉት እንትን መበላሸት እንዳለ ያሳየው። ስለዚህ ነብዩ አለይሂ ሰላቱ ሰላም እዚህ ጋር ምልክቱን ሲነግሩን ቁጭ ብለን ይህን ቀን እንድንጠብቅ አይደለም፣ ለዚህ ቀን የሚያስፈልጉን ነገሮችን እንድንዘጋጅ ነው። ስለዚህ ሙስሊም በሌላ በፊት ወደ ዑለማዎቻችን ስንመለስ ብዙ ዑለማዎች ሙስሊሞች ወደፊት ምን ይገጥማቸዋል፣ ምን አይነት ስራ ላይ ቢሳተፉ የተሻለ ነው፣ ምን ቢሆኑ የተሻለ ነው፣ ምን ላይ ማተኮር አለባቸው። ለምሳሌ አንዳንድ ዑለማዎች መሬት በመያዝ የመከሩ ዑለማዎች ነበሩ። ከገንዘብ ይልቅ የሆኑ ቦታዎች ላይ ስራ እንዲጀምሩ ከጊዜ በኋላ እነዛ ቦታዎች ተፈላጊ እንደሚሆኑ የጠቆሙ ዑለማዎች እናገኛለን የመሳሰሉት። ስለዚህ ይህ የሚያሳየን ምንድነው ዑለማዎቻችን ምን አክል ለስራ እና ይሄ ሙስሊሙ ማህበረሰብ በኢኮኖሚ ለማሳደግ የነበራቸው ፍላጎት ጥረትን የሚያሳይ ነው።
ከዚህ በመነሳት አንድ ሙስሊም የሆነ ሰው ሁል ጊዜ ማሰብ ያለበት ለግሉ ብቻ እኮ አይደለም፣ እንደ ግል ብቻ ሳይሆን እንደ ሙስሊም ማህበረሰብ ታውቃላችሁ፣ አሁን ዓለም የምትተዳደረው ገንዘብ ባለ መጠን ነው። ዛሬ ድንገት እዚህ ቦታ ላይ ማንሳት እንዴት እንደሆነ ባላቅም መሻይኾቻችን እኮ ከመስጂድ የሚባረሩት እኮ በገንዘብ ኃይል ነው። ሰው ማወቅ አለበት። እኛ የፈለኩትን በል ማስባል የሚቻልበት ደረጃ አለ። ሰው ዛሬ እምነቱን የሚቀይረው እኮ በገንዘብ እኮ ነው። ዛሬ ሰው ዩእሚን ጠዋት ሙእሚን ሆኖ ከሰዓት ካፊር ሆኖ የሚያመሻው በገንዘብ ነው። ስለዚህ እንትና ቀደም እንዳልኩ ሶፊያን ኢብኑ ዑይና እንደሚሉት ገንዘብ የዚህ ዘመን የሙእሚን መሳሪያ ነው ይላሉ። ግልጽ ነው፣ የሙእሚን መሳሪያ ነው እንጂ ማለት ገንዘብን ጠላት አድርጎ የሚያይ ሁሌ በድህነት የሚመጻደቅ ሙእሚን መሆን አልሙእሚኑን ቀውዩ ነው፣ ጠንካራ ሙእሚን በምንም ነገር ኸይሩ ወአሐቡ ኢለላህ ነው፣ ከአላህ ዘንድ የተሻለ እንዲሁም አላህ ዘንድ ይበልጥ የተወደደ ነው። ስለዚህ ሁሌ ማሰብ ያለብን አንድን ነገር ከራሳችን አንጻር ከቤተሰብ አንጻር ወይ ከምናበላው አንጻር አይደለም። ሁል ጊዜ ከፍ አድርገን ሰፋ አድርገን እይታችንን ማስፋት አለብን። አንዳንድ ምሳሌ ልጥቀስ። ለምሳሌ ሐጅ ሙሳ ኪኪያ ረሕመቱላህ ዐለይሂ ከዳዋ መሻይኾች ውስጥ አንዱ ናቸው እና ስራ ላይ የነበራቸው የሚነገር የስራ አቋማቸው በጣም አጂብ የሆነ አቋም አላቸው። ከዛም ውስጥ ለምሳሌ በስራ አይናፋር የሆኑ ሰዎችን እንዴት ስራ እንዳስወጧቸው ማለት መስራት ይፈልጋሉ፣ ግን ስራ አይናፋር ናቸው። ሀታ ልብሳቸውን ያሸጧቸው ሰዎች እንዳሉ ስራ እንዲጀምሩ በልብሳቸው የልብሳቸውን የራሳቸውን ልብስ ይዘው ወጥተው አውቶቡስ ተራ ጋር ዝም ብለህ ቁም የተባሉ ሰዎች እንዳሉ፣ ኒስትሩ ያስጀመሯቸው ሰዎች እንዳሉ፣ ሰዎች ጋር እንዲቀጠሩ ያደረጓቸው ሰዎች እንዳሉ፣ ጥሩ ገንዘብ ያላቸው የቤት ንግድ ላይ መርካቶ፣ የተለያየ ደግሞ ስራ እየጠቆሙ የተለያዩ በስራ መስክ ላይ እንቅስቃሴ ያደረጉ አሁንም ድረስ ያሉ ሰዎችን እናገኛለን። ይሄ ማለት ምንድነው? አንድ ሙእሚን መስራት ካልቻለ ጥገኛ ያደርገዋል። ሙእሚን ጥገኛ ማናቸው? አላሁመ ሰሊ ዐላ ሙሐመድ ገንዘብ እየቆጠሩ አይቷቸው ሲወቅሳቸው ይሄ ባይኖር ኖሮማ በኑ አባሶች እኮ ማህረብ ያደርጉን ነበር ይላሉ። ይሄ ገንዘብ ባይኖር፣ ትልቅ አሊም ናቸው። ገንዘብ ባይኖር ኖሮ በኑ አባሶች ምንድን ነበር የሚያደርጉን? ስለዚህ አሁን ለምሳሌ ለምናያቸው ነገሮች የመሻይኾ ጉዳይ በሉት፣ የመጅሊስ ጉዳይ በለው፣ የመስጊድ ጉዳይ በለው፣ የመድረሳ ጉዳይ በለው፣ የሐሪማ ጉዳይ ሁሉ አብዛኛው ነገር ገንዘብ ነው። የገንዘብ አቅማቸው ከፍ ያሉ ሰዎች ሲመጣ መንግስት የሚያየው ከማን እጠቀማለሁ ነው። መንግስት የሚያየው ከማን እጠቀማለሁ፣ እኔ ጥቅም ማገኘው በማን በኩል ነው፣ የባንክ እንትኑ እየተዘዋወረ ያለው ሊያበድረኝ የሚችል እርዳታ ሊሰጠኝ የሚችል ሀታ ሊሸጥለት የሚችለው ማን ነው የሚል ነው። ከፍ ያለው መንግስት አቂዳ የለውም፣ ግልጽ ነው። ወይም መዝሀብ የለውም፣ ሻፊዒያ አይደለም ወይ ሐነፊያ አይደለም ወይ ማሊክያ ሀታ ዋሃብያም አይደለም። መንግስት ገንዘብን ቤዝድ አድርጎ ፖለቲካውን ቤዝድ አድርጎ ነው። ስለዚህ የተደራጀ ምን አለ ነው የሚያየው፣ ግልጽ ነው። የተደራጀ ሲያይ እዛ ጋር ባንክ አለ፣ እዛ ጋር ትላልቅ ድርጅቶች አሉ፣ እዛ ጋር የሚንቀሳቀሱ ሀብታሞች አሉ፣ እዛ ጋር የንግድ እንትኑ ተይዘዋል፣ እዚህ ጋር ተማሪው አለ። በቃ ይሄ ነው የሚያዋጣኝ ይላል። ያው የሚያዋጣው እኮ ለስልጣኑ ነው፣ ግልጽ ነው። ስለዚህ ይሄ ለገንዘብ ያለን ነገር ወይም ይሄ ስራ ሲባል አቅልለን የምናየው ነገር አይደለም። በዚህ ያክል ልክ ሰፍቶ የምናየው ነው። እንግዲህ መፍትሄዎች ደግሞ ሼክ ፈኽሩ ያስቀመጡት መፍትሄዎች አሉ። መጀመሪያ ግን ቁርጥ ሐሳብ ማድረግ፣ ከምንም መጀመር መነየት ማለት ከምንም ከትንሽም ቢሆን ለመጀመር መነየት፣ የምናወጣውንና የምናስገባውን ነገር ማመጣጠን፣ ከኢስራፎች መቆጠብ፣ ለማደግ መጣር የመሳሰሉትና እንደዚሁም ደግሞ ማማከር፣ ምን ልስራ የሚለውን ነገር ማሰብ፣ ዘመኑን የዋጀ መሆን የመሳሰሉትም
እነዚህም እንደ መፍትሄ ያው መፍትሄው አሁን አስቀምጠነው ይሆናል ብዬ አላስብም። በቀጣዩ ደግሞ መፍትሄው ምን ይሁን የሚል ነገር ይኖራል ብዬ አስባለሁ። ሸፈኽሩ አብዛኛውን ከማስቀመጣቸው ጋር ማለት ነው። ስለዚህ ንግድን ስናይ ስራ ስንል በዚህ ልክ ሰፋ አድርገን ከቤትም ከሀገርም ከዲንም አንጻር ሰፋ ተደርጎ የሚታይ እንጂ በሆነ ማዕከል ታጥሮ ዛሬ ምን በለው ወይም ነገ ምን በለው ብቻ ማለት አይደለም ነው። እሱም ትልቅ ነገር ከመሆኑ ጋር እቺን ለማለት ነው። ኢንሻአላህ ሌላ ጊዜ ስናገኝ ሰፋ ያሉ ነገሮች የሚነሱ ይሆናል። ያ ሁላችሁም ስለሰማችሁን ሸፈኽሩም ያው ከሳቸው አንጻር እኛ መስማት ነበር የነበረብን። እድል ሰጥተውንም ስላዳመጡን እናመሰግናለን ሁላችሁንም። ፈጀዛኩሙላሁ ኸይራ። እኛም ከልብ አድርገን ኡስታዙና አንደበተ ርቱዕ የሆኑትን ልናመሰግናችሁ እንወዳለን። ከልብ ማለት ነው። አክብራችሁን ሁላችሁም እዚህ ስለተገኛችሁ እጅግ አድርጌ አመሰግናለሁ። ትልቅ ሀሳብ አንስተዋል። እንግዲህ ውይይታችን ያማረና አስተማሪ ቆይታ እንደሆነ ይሰማኛል። ብዙ ነገር ማናቃቸውን ያልሰማናቸውን ነገሮች እየሰማን ያለን ይመስለኛል። ታፕታፕ ኮፒ ሊንክ ሼር እያደረግን እንቀማመጥ። ወንድም አብዱስ ሰታር እንግዲህ ቅድም አስተያየት ሙሂቦ ሚል አንድ አስተያየት ሰጠች ልጃለች። በባለሙያ የተደገፈ ይህንን ርዕስ ራሱ ከባለሙያ ጋር ይዘን ወደፊት ይዘን እንደምንቀርብ ቃል እንገባላችኋለን። እንግዲህ ወንድም አብዱስ ሰታር አንዳንድ ነገር ይለናል። መድረኩን ወደሱ ወስዳለሁ። ጀዛኩሙላህ። መርሃባ። እሺ ወንድማሽ ስለ ስራ እንግዲህ በጣም ብዙ ነገር ተብሏል። ቅድም ወንድም ኡስታዝ ሂከም እንዳሉት ብዙ ነገር ተጠቅሰዋል። እሳቸውም ብዙ ነገር ብለዋል። እንዲሁም ሼኻችን ሸፈኽሩ ብዙ ነገር ለማለት ብለዋል። ያው ስራ ስንል ብዙ ነገር የሚዳስሰው ነገር አለ። ስፔሻሊ ተግዳሮቶቹን ስናይ በጣም ብዙ ነገር ይዳስሳል ማለት ነው። ከመንግስታዊ ጀምሮ ማህበራዊ፣ ሳይኮሎጂ እንዲሁም ቤተሰባዊ ብዙ ነገር የሚነካው ነገር አለ። ከኢኮኖሚ አንጻር ብዙ የሚተሳሰሩ ነገሮች አሉና ዋናው ለስራ አንድ ወጣት ወደ ስራ መግባት ወይ ስራውን እንዲል ትልቁ ነገር ልክ ታላቁ የአሜሪካ የስነ ጽሁፍ አባት ተብሎ የሚታወቀው ሳሙኤል ሌንግሆር ወይም ማርክ ትዌን በብዕር ስሙ እሱ እንደሚለው ወደፊት ለመራመድ ሚስጥሩ መጀመር ነው ይላልና ካለን ነገር ላይ መጀመሪያዋን ስቴፕ መውጣት ነው። እቺ ደረጃዋን የመጀመሪያ ደረጃዋን ከወጣናት ራሱ መንገዱ ሲስተሙ ምንም እየገቡን ስለሚመጡ እሱ እንደ ቀላል ማሳያ ይታያል ማለት ነው። ቅድም በንግግሬ ለመጀመሪያው ዙር ላይ ንግግሬ ላይ ለማሳየት እንደሞከርኩት የስራን ምን ማለት እንደፈለግን ግልጽ ለማድረግ ሞክረናል። ከዛ በኋላ ወጣቱ ላይ የስራ ተግዳሮቶቹ ምን ሊመስሉ እንደሚችሉ እሱንም ለማየት ሞክረናል። ለዛ ደግሞ መፍትሄ ተግዳሮቶቹን ካየን በኋላ መፍትሄዎቹንም ለማስቀመጥ ሞክረናል ማለት ነው። አሁን ደግሞ ለማየት ሞክረው የስራ ባህላችን ምን ይመስላል የሚለውን እሱን ለማየት እንሞክራለን። ስፔሻሊ ደግሞ ጥሩ ጎኑ ሳይሆን የዚህ ፕሮግራም ዋና ጭብጥ እንደሚታወቀው ችግሮቻችንን ነቅሰን አውጥተን ከዛ ላይ እንደ አንድ ሙስሊም ወጣት እንደ አንድ ሱፊ ወጣት ምን ማድረግ አለብን የሚለውን ለማየት ስለምንሄድ ከዛ ጀምረን እናያለን ማለት ነው ኢንሻአላህ ተዓላ። አንዱ የስራ ድክመታችን የሚነሳው ከስራ ባህላችን አንፃር ነው ማለት ነው። ስለዚህ እሱን እናይና መፍትሄዎችን አስቀምጠን ከዛ በግል ደግሞ ራስን ስለመቻል የተወሰኑ ነገሮችን ብለን ንግግሬን አቆማለሁ ማለት ነው ኢንሻአላህ ተዓላ። የስራ ባህላችንን ስናይ የኢትዮጵያ የስራ ባህል ጥንካሬዎችና ድክመቶች ያሉበት ነው እንደሚታወቀው። ከማህበራዊ እሴቶቻችን ከታሪክ ጋር የተቆናኘ ነው ማለት ነው። እነዚህ ነገሮች ከማህበራዊ እሴቶቻችንና ከታሪክ ጋር የተቆራኘ ነው። በአሁኑ ወቅት የተወሰነ ለውጦች ሽግግር ቢኖረው የተወሰኑ ችግሮች ደግሞ አሉ ማለት ነው። በጥሩ ጎኑ የኢትዮጵያ ተባብሮ የመስራት ባህሎች አሉት። ኢትዮጵያ ስንል ከተማውን ብቻ ሳይሆን መላ ገጠሩንም ክፍለ ሀገሮቹንም ማየት ግዴታ ነው ማለት ነው። እሱንም ስናይ እንደ ድርቁ የደቦ ስርዓት እነዚህ የመሳሰሉት እንደ ትልቅ ነገር የሚታዩ ናቸው። ትልቅ አቅም ያላቸው ናቸው ማለት ነው። ታታሪነት ያላቸው ጽናትን የባህል መገለጫዎቻችን ናቸው በተወሰነ በኩል። ይሁን እንጂ ወደ ዘመናዊ የሥራ ዓለም ስንመጣ ግን ትልቅ ማነቆ የሆኑብን ነጥቦች በጣም ብዙ አሉ ማለት ነው። እነሱን በዝርዝር ለማየት እንሞክራለን።
በኢትዮጵያ የስራ ባህል ውስጥ የሚታዩ ዋና ዋና ችግሮቹን እንደሚከተሉት አቀርባለሁ። የጊዜ አጠቃቀም የመጀመሪያውና ትልቁ ነገር ማለት ነው። የጊዜ አጠቃቀም ታይም ማኔጅመንታችን የቀጠሮ ሰው የመሆን ችግር በስፋት ይታይብናል እንደሚታወቀው ማለት ነው። ጊዜ እንደ ትልቅ ሀብት አለመቁጠርና ስራን በወቅቱ አለማጠናቀቅ ትልቁ የኛ ተግዳሮቶች ፈተናችን ነው። ለስራ የሚሰጥ ዝቅተኛ ግምት ሌላኛው ደግሞ አንዳንድ የስራ አይነቶች በተለይ ቀደም እንደገለጽኩት ዝቅ አድርጎ ማየትን አባዜ ያለብን ማለት ነው። ለስፔሻሊ ጉልበት ስራዎችን እንደዚህ ያሉ አይደለ የሙያ ስራዎችን እንደዚህ አይነቶችን ይሄ ደግሞ ወጣቱ የሚፈልገውን ስራ ብቻ ሳይሆን እንዲፈልግ ማለት የራሱን የሚፈልገውን ስራ ብቻ በማህበረሰቡ ውስጥ ክብር አገኝበታለሁ ብሎ የሚያስቡትን ስራዎች እንዲጠብቅና ስራ ፈትነት እንዲበዛ አድርጎታል ማለት ነው። ብዙዎቹ ነገሮች የተያያዙ ነገሮች ይኖራሉ። ብዙ የሚዳሰሱም ነገሮች አሉ በነገራችን ላይ በመናነሳው ፖይንቶች ማለት ነው። ሌላው ተያይዞ የመውጣት ግሩፕ ቲንኪንግ እና ተረጂነት በግል ተነሳሽነት ከመንቀሳቀስ ይልቅ ሰውን መጠበቅ ወይም በመንግስት በሌሎች እርዳታ ላይ ጥገኛ መሆን ዝንባሌ እና ታይም ዌስት እናደርጋለን እዛ ላይ ማለት ነው በመጠባበቅ ነገሮችን። እዚህ ጋር ሌላው የሚታየው ኮማንድመንት ብቻ መስራት አሁን ስንሰራ በኮማንድመንት ማለት ትዕዛዝ ማለት ነው። በትዕዛዝ ብቻ ኃላፊነታችንን አውቀን ለመስራት ችግር ነው አንዱ ይሄ ከሰራተኛው ብቻ ሳይሆን ከአለቆችም የሚጠበቅ ለምን አረካ ኃላፊነት ተሰጥቶት አንድ ሰው ውሳኔ መወሰን ካልቻለ በተሰጠው የሥራ ዘርፍ ላይ አንዱ ችግር ነውና አለቆችም ልክ የተናቁ ዲግኒታቸው የተነካ አይነት ስሜት እንዲሰማቸው አድርጎ ስለሚቆጥሩ ሰራተኞችም ይሄ አጠቃላይ እንደ ስራ ባህል ችግር ይቆጠራል ማለት ነው። ሌላው አገልግሎት አሰጣጥ ነው። ይሄ ፕሮፌሽናሊዝም በቢሮክራሲ ውስጥ ደንበኞችን እንደ ንጉስ አለማየት ነው። ለምሳሌ ፊትን አጨፍቆ ማስተናገድ፣ ለስራ ኃላፊነት ላይ አለመጨነቅ፣ በቃ ኬርለስ ለመሆን ምን አገባኝ ደሞዙ በቃ ደሞዙ ከተከፈለኝ አይነት ነገር እንደዛ ማድረግ ለጥራቱ ለሚሰጠው ሰርቪስ ወይም ለሚሰራው ስራ ሳይሆን ከደሞዝና ከአለቃ ተቆጪነት ጋር ብቻ እያይዞ መሄድ ማለት ነው። በስፋት የሚስተዋል ነገር ነው። ሌላ ጥራት ላይ ትኩረት አለማድረግ ይሆናል ወይም ይሄ ይበቃል ብሎ የሚል አስተሳሰብ እና የስራዎቻችን ጥራት ላይ ተወዳዳሪነት በጣም ይገታል ማለት ነው። ይሄኛው እነዚህ ነገሮች እንደዋና የሚታዩ ዋና ችግሮች ናቸው ማለት ነው። እነዚህ ችግሮች መንስኤዎች ምንድናቸው ደግሞ? አንደኛ የትምህርት ስርዓት ነው። ቅድምም በስራ በእንትን ላይ ወጣቶች ስራ ለመጀመር ከምናነሳው ችግሮች ውስጥ አንዱ ይሄኛው ነበረ። እዚህም ጋር ይመጣል። የትምህርት ቤቶች ተማሪውን ለፈተናና ለስራ ማዘጋጀት ይልቅ ለፈተናዎች ለደሞዝተኝነት እንዲዘጋጁ ማድረግ ማለት ነው። ትምህርት ቤቶች በራሳቸው በቃ ተማሪውን ብቃት እንዲኖረው ከማድረግ ይልቅ እነሱ በቃ ደሞዝ ከማግኘትና ሰው በቃ አስተማሩ ፈተኑ ከማለት ኬርለስነስ ማለት ነው። በትምህርት ስርዓቶቻችን ላይ የሚስተዋል ነገር ነው። እሱ ራሱን የቻለ በጣም ብዙ ዘርፈ ብዙ ችግሮች ይስተዋሉበታል። ሌላ የአስተዳደር በደሎች ነው። በስራ ቦታ ላይ ችግር በስራ ቦታ ላይ በችሎታ ሳይሆን ይሄ በሜሪት ሳይሆን ዝምድና ነው ወይ ትውውቅ ቦታ ሲገኝ ታታሪ ሰራተኞች ተስፋ እንዲቆርጡ ያደርጋል። ይሄ ሰዎችም በሜሪት ባለው የስራ ብቃት በእውቀት ሳይሆን በዝምድና ወይም በሆነ እንትን ማየት ሙስና ኮራፕሽን ነው ኮምፕሊት ይሄኛው ነው። ሌላ የኑሮ ውድነት ነው። የደሞዝና የኑሮ አለመመጣጠን ሰራተኞች በስራ ላይ ሙሉ ትኩረት እንዳይኖራቸው ያደርጋል ማለት ነው እና በሌላ ጉዳይ ላይ እንዲጠመድ ያደርጋል። መቼም የቤት ኪራይ ደርሶበት አንድ አስተማሪ በስርዓት ሊያስተምር አይችልም። ሐሳቡ እዛ ነው። ፋብሪካ የሚስራ የትም የሚስራ እና ይሄ አንድም ለስራ ያለንን ፍላጎት በጣም ያወርደዋል። ደሞዝ የኑሮ ውድነት አለመጣጣም ያው የደሞዝ እንትኑም አለመጣጣም ማለት ነው። ሌላ ይሄኛውን ካየን የችግሮቹ መንስኤ ይሄ ከሆነ መፍትሄውስ ምንድነው? ምን መደረግ አለበት የሚለው ቀጥሎ እናያለን ማለት ነው። የኢትዮጵያ የስራ ባህልን ለማሻሻል ከግል እስከ መንግስት ድረስ የተቀናጀ ጥረትና አስተሳሰብ ለውጥ መደረግ ያስፈልጋል ማለት ነው፣ ግዴታ ነው። ይሄ ለውጥ ግን እንደሆነ እንደ ጀንበር የሚነሳ የሆነ የሚቀየር ነገር አይደለም።
ስለዚህ ቀስ እያለ የሚመጣ ለውጥ ነው። ሰው በትዕግስት ነገሮችን ለማድረግ በትኩረት መንደፍና መስራት ያስፈልጋል ማለት ነው። ዋና ዋና እርምጃዎች መውሰድ ያለባቸው ለውጥ መምጣት ያለባቸው ነገሮች እንመለከታለን። አንደኛው የአመለካከት ለውጥ ነው። የሥራ ክብርነትን ዲግኒቲ ኦፍ ሌበር ማለት ነው። በመጀመሪያ ደረጃ ክፉ ስራ እንጂ ክፉ የሥራ ዘርፍ የለም እና ይሄን አስተሳሰብ በህዝቡ ዘንድ ማስረጽም እንደ አንድ እንትን ነው። ሁሉንም ስራ ማክበር የግድ ነው ማለት ነው። የጉልበት ስራን፣ ግብርናን፣ የእጅ ሙያ ዝቅ አድርጎ ማየት እነዚህ ነገሮች በጣም ይስተዋላሉ። ይሄ እንደ ስራም ዘርፍ ነው። ኢቭን እዛ ስራ ውስጥ ራሱ እየሰሩ ያሉ ሰዎች በተለይ ማኔጅመንት ኦነርስ ባለቤቶች ራሳቸው ለዛ ስራ የሚሰጡት ግምት በጣም የወረደ ነው። ለጥበቃ ለምሳሌ አንድ ካምፓኒ ውስጥ ለጥበቃዎች የሚሰጣቸው ክብር ምን ያህል ነው? በባለቤት በአለቆችም ጭምር ማለት ነው። አንድ ስራ በጣም ኢፌክቲቭ እንዲሆንና ብቁ አምራች ድርጅት እንዲሆን ከሚያደርጉት አንዱ ነገሮች ከጥበቃው እስከ ላይ ማኔጅመንቱ ድረስ ያለው ነው። የሲኦ የምንለው ድረስ ያለው ተናበው ሲሰሩ ነው፣ ለአንድ ዓላማ ሲሰሩ ነው። የአንዳቸው ክፍተት ለስራው ኢፌክቲቭ ወይም ደግሞ አምራች እንዳይሆኑ ያደርጋቸዋል። ስለዚህ ይሄ በጣም ጥንቃቄ መደረግ አለበት። እንደግልም ይሄን ኮንሲደር ማድረግ አለብን። ያው ሁለተኛው ደግሞ የሥራ ፈጠራ ተነሳሽነት እዛው ላይ ማለት ነው። የአመለካከት ለውጥ ስንል አንዱ የሥራ ፈጠራ ተነሳሽነት ወጣቱ ተቀጣሪ ለመሆን ብቻ ሳይሆን ሥራ ፈጣሪ ኢንተርፕረነር ለመሆን እንዲችል በራስ የመተማመን ስልጠናዎችን መስጠት፣ ማበረታታት፣ መከታተል ፎሎሺፕ ራሱ ያስፈልጋል። ሁለተኛው ይሄ ስራ ባህላችን እንዲለወጥ መደረግ እና ለለውጥ መፍትሄ የሚሆነው ነገር ምንድነው? የጊዜ አጠቃቀምን ማዘመን፣ ታይም ማኔጅመንታችንን ማለት ነው። ይሄ የኢትዮጵያ ቀጠሮ ነው የሚለውን መጥፎ ስም ማስቀየርም ግዴታ ነው። እቺ አባባል ያው ይታወቃል እንጂም ለፓንክቹዋል ለሆነ ሰው አይደለም የሚሰጠው። ለቀረ ኢትዮጵያ ቀጠሮ 3 ሰዓት ላይ ተቀጠረ ስብሰባ 5 ሰዓት 4 ተኩል ከፈጠነ 4 ሰዓት ይጀምራል። ከዛ 3 ሰዓት ላይ ይቀርባል የተባለ ፕሮግራም 5 ሰዓት ላይ ሌላ ፕሮግራም የነበረው ሰው ወይ የማህበራዊ ጉዳይ ወይ ስራ ጉዳይ ያለው ሰው ወጥቶ ጥሎ 7 ሰዓት ላይ ይደርስበታል ማለት ነው። እዛም ላይ ችግር ይኖርበታል። አንድ ሰው ራሱ ማኔጅ እንዳያደርግ ያደርገዋል ማለት ነው። ይሄ አጠቃላይ እንዳለ እንደ እንትን ያለን ችግር ነው። ኢቭን መንግስታዊ የሆኑ ትላልቅ ይሄ የሆኑ እንትኖች ላይም እንደ አይነት ችግር ይፈጠራል። በተለይ ስፔሻሊ ያው ያለንበት አካባቢ ማለት ነው። ኦኬ ሌላው ያው ሰዓት አክባሪነት ማለት ነው። ስብሰባዎች፣ አገልግሎትና ፕሮጀክት በተባለላቸው ሰዓት እንዲጀመሩ እንዲጠናቀቁም ጥብቅ ቁጥጥር ማድረግ እና እርምጃ መውሰድ። ሌላው ውጤት ተኮር መሆን ማለት ነው። በስራ ቦታ ላይ ቢሮ ውስጥ ስለተቀመጡ ብቻ ሳይሆን ስለተገኘውም ውጤት አውትፑቱን ማለት ነው ሩቅና መስጠትና ማበረታታት፣ ለዛ ነገር ግንዛቤ እንዲኖር ማድረግ ግድ ነው ማለት ነው። አንዳንድ ጊዜ አንዳንድ መስሪያ ቤቶች እኔም አጋጥሞኛል እንደዚህ አይነት ነገር። ሰው ቢሮ ስለተቀመጠ በቃ 2 ሰዓት ገብቶ 10 ሰዓት ስለወጣ ብቻ ኢፌክቲቭ የሆነ ይመስላችኋል። ጠረጴዛው ላይ ስለተቀመጠ ማለት ሰው ኢፌክቲቭሊ እንዲሰራ የሚያደርገው ሜቶዶሎጂ መጠቀምም ግድ ነው። መስክ ስራ ሊሰራ ይችላል፣ ፎሎ ማድረግ ይኖርበታል። ደንበኞችን ሄዶ ማነጋገር ሊኖርበት ይችላል። የአካባቢውን የገበያ ጥናት ማርኬት ሰርቪላንስ ሊሰራ ይችላል። እነዚህ ነገሮች በጣም ግራ ቀኝ ማየት ያስፈልጋል ማለት ነው። ሶስተኛው የትምህርት ስርዓቱን ከስራ ዓለም ጋር ማገናኘት ነው። ይሄ ከንድፈ ሐሳብ የትምህርት ስርዓታችንን ከቲዮሪ ባለፈ በተግባር የሚታዩ መሆን አለበት በተቻለው መጠን። አይ ነው የሆነ ፋይናንሻል እንትን ኢኮኖሚካል ችግር ራሱ ይሄን ያደርገዋል። አይ ነው ግን ያንን እንዲያደርጉ ወደ ተግባር እንዲለወጥ ማድረግ ግድ ነው ማለት ነው። የክህሎት ስልጠና የቲቪቲ ቀደም ብያለሁ። የሙያ ቴክኒክ ስልጠናዎችን በጥራትና በክብር በማጠናቀቅ ለገበያው የሚመጥን የሰው ኃይል ማፍራት ግድ ነው።
ሌላው የስነ ምግባር ትምህርቶችን መስጠት፣ ታማኝነት፣ ለስራ መትጋትን፣ የሙያ ስነ ምግባርን፣ የፕሮፌሽናሊዝምን በዝቅተኛ ክፍል ጀምሮ ከመጀመሪያ ጀምሮ በስርዓተ ትምህርት ውስጥ ማስገባትም ማካተትም ግድ ነው ማለት ነው። ይህንን ሰሞኑን እዚህ ሶሻል ሚዲያ ላይም ሲዘዋወር ነበር አይደል? የቻይና ህጻናት ምን ያህል እንዴት ምን አይነት ቴክኒካል ትምህርቶች እንደሚያስተምሯቸው ከቤት ውስጥ ከሚሰሩ ስራዎች ጀምሮ እስከ ላይ ድረስ እንዴት መስራት እንዳለባቸው ሲያሳዩ ነበረ። እኛ ያለፍንበትን ደግሞ እኛው እናውቃለን። ያ ምን ያህል ሰራተኛ ለስራ ያለንን ኮሚትመንት ምናምን እንዲወስድ ያደርጋል። ሌላው ደግሞ ግልጸኝነትና ተጠያቂነትን ማስፈን አካውንታቢሊቲ ማለት ነው። በስራ ቦታዎች ላይ የሚታዩ ብልሹ አሰራሮችን በዘመናዊ መንገድ መቀየር ግዴታ ነው ማለት ነው። ለምሳሌ ዲጂታላይዜሽን የሰውን ንክኪን በመቀነስ አገልግሎትን በቴክኖሎጂ ወይም ኦንላይን መስጠት። ይሄ ዋናው ነገር ኮራፕሽንን ሶልቭ ያደርግልናል። ኮራፕሽንን ሪሙቭ ያደርጋል። ይሄ ጉቦን አድሎን ምናምን የሚባሉ ነገሮች እንዲቀንሱ ያደርጋል። ሙሉ ለሙሉ ያጠፋ ይችላል በርግጥ። የክህሎት ተኮር ምደባ ይሄ ሜሪቶክራሲ ነው ምናምን የሚባለው ማለት ነው። በሜሪት በዝምድና ወይም በትውውቅ ሳይሆን በችሎታና በውጤት ላይ ተመሰረተ የሹመትና የደሞዝ እድገት አሰራር መተግበር ግድ ነው ማለት ነው እዚህ። ሌላው አምስተኛውና የመጨረሻው ምቹና የሥራ አካባቢ መፍጠር ነው። ሰራተኞችን በሙሉ አቅማቸው እንዲሰሩ መሰረታዊ ፍላጎታቸው ሊሟሉላቸው ይገባል። አንደኛው ተመጣጣኝ ክፍያ ነው። የኑሮ ውድነትን ያገናዘበ ሰራተኛው ለተሻለ ስራ የሚያነሳሳ የደሞዝ ስርዓት ማስፈን እንደ መንግስትም እንደ ሀገርም ሊሆን ይችላል፣ እንደ ድርጅታችንም ሊሆን ይችላል ማለት ነው ያስፈልጋል። ደሞዙ 10,000 ብር ነው፣ የቤት ኪራይ 12,000 ብር ይከፍላል። ሃው እንዴት አድርጎ ኢፌክቲቭሊ ሊሰራ ይችላል? እንደገና ደግሞ ኮራፕት አይደለህም ወይም ኮራፕሽን ለምን ሰራህ ለማለት ይከብዳል። ይሄ ተያያዥ የሆኑ በጣም ልክ እንደ ሹራብ ክር የተተለተለ ችግሮች ያሉበት ዘርፍ ነው አጠቃላይ ይሄ ስራ የምንለው ተጨባጭ ሁኔታ ማለት ነው። ግን ባለው ነገር ተመጣጣኝ ማድረግ ያስፈልጋል። ቢያንስ ተመጣጣኝ መሆን አለበት ማለት ነው። ሌላ አበረታች ሽልማቶች ለምሳሌ ጠንካራ ሰራተኛ በአደባባይ ማበረታታት ሌሎች እንዲነሳሱም ያደርጋል። ያም ደግሞ ሞር ኢፌክቲቭሊ በኢፈርት እንዲሰራ ሙሉ ኢፈርቱን አውጥቶ እንዲሰራ ያደርገዋል ማለት ነው። በአጠቃላይ ለስራ ባህል ለውጥ ትልቁ ሚና የሚጫወተው አርአያ የሚሆነው ሮል ሞዴል ናቸው። ሮል ሞዴሎች መሆን ይኖራሉ። አሁን እንዳልነው ማለት ነው እንዲነሳሹ ትልቅ ሰው ትልቅ ደረጃ ላይ ሲደርስ ከታች የመጣው ሰው ከፍ እያለ በአይኑ እያየ ያደገ ሲመጣ ትጉ ሰራተኛና ጎበዝ አቅም ያለው ሰራተኛ ሲያድግ ሲመጣ ታች ያለውም እንዲነሳሳ ያደርጋል። እንደገና አርአያነት የሚሉት በከሌላው አንጻር አንግል ደግሞ ሲታዩ አመራሩ በሰዓት መገኘት፣ የስራን የማያስተጓጉሉ ሲሆኑ፣ ታማኝ ሲሆኑ፣ ስለዚህ ተከታዩን ያርማሉ፣ ያስተምራሉ፣ ያንጻሉ ማለት ነው። የስራ ባህላችንን በዚህ መንገድ ማሻሻል እንችላለን ማለት ነው። ስለዚህ አሁን ስለ ስራ ስናነሳ የመጨረሻው ለዛሬ ያዘጋጀሁት ነገር ምንድነው? ራስን መቻል በስራ ራስን መቻል ማለት ብዙ ዘርፍ አለው። ራስን መቻል በጥቅሉ ሲታይ ማለት ነው። ግን ራስን በስራ መቻል ስራ ስንል ቅድም በንግግሬ እንደጀመርኩት ይሄ ጆብ የምንለውን ኖት ወርክ ጆብ የምንለውን ማለት ነው። ይሄ ለተወሰነ ዘርፍ ላይ በተወሰነ ሚና ላይ ተሰጥቶን በክፍያ የምንሰራውን ስራ ነው እያወራን ያለነው ማለት ነው። ራስን በስራ መቻል ማለት ምን ማለት ነው? ራስን በስራ መቻል ማለት ራስን በጥረት በእውቀትና በጉልበት የሚያገኙ ገቢ የህይወት ፍላጎቶችን በሙሉ የማሟላት መቻል ማለት ነው። ይህን ደረጃ ደግሞ ለመድረስ ራስን ለመቻል ለምን በገቢ ራስን አችሎ የተሻለ ነገር ላይ ለመድረስ የሚለው
ለመድረስ ደግሞ የተለያዩ መሸጋገሪያ እንደ ድልድይነት የምንጠቀምባቸው ፖይንቶች ይኖሩናል ማለት ነው። መንገዶቹ ምንድናቸው? አንደኛ ቋሚ አስተማማኝ ገቢ መፍጠር ማለት ነው። ራስን ለመቻል መጀመሪያ እርምጃ ወጪን የሚሸፍን ገቢ ማግኘት ነው። የራሳችንን ወጪ ያው ሪላቲቭሊ ነው እንደምትገነዘቡት ማለት ነው። ወጪ ስንል ሁሉም ሰው ይለያያል ወጪው። ለምሳሌ ደሞዝ ስራ ላይ በተቀጠሩበት ድርጅት ውስጥ ታታሪ በመሆን ደረጃን በማሳደግ የተሻለ ክፍያ ማግኘት ነው። ሌላው ደግሞ ተጨማሪ ገቢዎችን ለምሳሌ ከመደበኛ ስራ ጎን ለጎን ባለን ትርፍ ጊዜ ማለት ነው ጥቃቅን የሆኑ ስራዎችን ቢሆኑ ገቢ የሚያስገቡልን ከሆነ የገንዘብ አቅማችንን ከፍ ስለሚያደርጉ እንደዛ አይነት ነገር መስራት ታይማችንን አጀስት ያደርግም ማለት ነው። ሌላው ክህሎትን ማሳደግ ፕሮፌሽናል ግሮዊንግ ቅድም በደንብ ለማስረዳት ሞክሬያለሁ። በስራ ገበያ ውስጥ ተፈላጊ ሆኖ ለመቀጠል ራስን መቻል ዘላቂ ለማድረግ ዕውቀትን ማሳደር ደግሞ ግድ ነው። ቅድም የስራ ዘርፍ ተፈላጊነታችንን ለመጨመር አንዱ የተለያዩ ሙያ ስልጠናዎችን መውሰድ፣ ያለንን ነገር አፕግሬድ ማድረግ፣ የቋንቋ ችሎታችንን ማሳደግ ብለን የጠቀስናቸው ነገሮች ማለት ነው። ይሄ የማይተካ ሰው መሆን ደግሞ ዕውቀት በበዛ ቁጥር በስራ ላይ ያለን ነገር መተማመኛና ገቢያችን እየጨመረ ይመጣል። ባለን ዕውቀት ስንጨምር ማለት ነው ተፈላጊነታችን በጣም እየጨመረ ይመጣል ማለት ነው። ሌላኛው ሶስተኛው ደግሞ የገንዘብ አሪያና አያያዝና ጥበባችንን ማስተካከል፣ ፋይናንሻል ዲሲፕሊንን ማስተካከል። ብዙ መስራት ብቻውን ራስን ለመቻል በቂ ላይሆን ይችላል። ግን ያገኘነውን ገንዘብስ እንዴት ማስተዳደር እንችላለን የሚለው ነገር ነጥብ በጣም ወሳኝ ነው ማለት ነው። አንደኛው ቁጠባ ነው። ከሚያገኙት ገቢ ላይ የተወሰነ ለድንገተኛና ለአደጋ ለወደፊት ኢንቨስትመንት ማስቀመጥ የሚለው ነው። ይህ ከሸሪዓ አኳያ እንዴት ይታያል? ወላሂ አለም ምን ኡስታዝ አብዱልሐሚድ የሆነ የሚሉት ነገር ይኖራል በዚህ ጉዳይ እነ ሸፋቁን ጨምሮ ማለት ነው። በልክ መኖር፣ ገቢ ሲጨምር ወጪ አብሮ አለማሳደግ። ለምሳሌ ካለን ገቢ በታች መኖር ለነጻነት ቁልፍ ነው ማለት ነው። ካለን ገቢያችንን ስንው ነጻነታችን ይጨምራል፣ ኮንፊደንስን ይጨምራል በአክቹአሊ። ሌላ ከጥገኝነት መውጣት ነው። ራስን በስራ መቻል ማለት ነው። ራስን በስራ ስንችል ከጥገኝነት እንወጣለን። እነዚህን ለማድረግ ለምሳሌ ራስን ከስራ መቻል ማለት የሚከተሉትን ጥያቄዎች በድፍረት አዎ ብሎ የመመለስ መቻል ማለት ነው። ለምሳሌ መሰረታዊ የሆኑ ጥያቄዎች፣ መሰረታዊ ፍላጎትን፣ ምግብ፣ የቤት፣ የሕክምና ያለ ቤተሰብ ወይም ያለ ጓደኛ ድጋፍ መሸፈን እችላለሁ ብሎ ራስን መጠየቅ ነው። ለዛ ምላሹ ራሱ መፍትሄ ነው ማለት ነው። የራሴን ህይወት አቅጣጫ ምርጫ፣ ለምሳሌ የት ልኑር፣ ምን ልግዛ፣ በገንዘብ ማጣብ ሳይገደብ መወሰን እችላለሁ ወይ የሚለው ራሴን ችያለሁ አልቻልኩም የሚለው መልስ ይመልስልናል ማለት ነው። አጠቃላይ ስንጠቀልለው ጀነራሊ ለውጥ ለማምጣት እነዚህ ነጥቦች በጣም ያስፈልጉናል ማለት ነው። አነስተኛ ስራን አለመናቅ አንደኛው። ትልቅ ደረጃ ለመድረስ ከትንሽ መጀመር እንደ ተሞክሮ ማድረግ እና ጭንቅላታችን ላይ ግንዛቤ መውሰድ ይገባናል። ለሌሎችም እንደዚሁ መምከር፣ ስራን በአግባቡ መስራት፣ የተሰጠንን ስራ በታማኝነት በጥራት ማከናወን ለተሻለ እድል በር ስለሚከፍት ማለት ነው። ሌላ ሶስተኛውና የመጨረሻው ጊዜን መጠቀም ማለት ነው። ጊዜን ለስራና ራስን ለሚያሳድጉ ነገሮች ማዋል፣ ለምሳሌ ንባብ፣ ስልጠና፣ ቅድም ያልናቸው ነገሮች፣ ልምድ መውሰድ፣ ኢቨን ቁጭ ብለን የምናየው ነገርም ላይ ዩቲዩብ ላይ የምናየውን ራሳችንን የሚያጎለብቱ ዕውቀታችንን የሚያሰፉ ነገሮች ማድረግ። ጊዜን ስንጠቀም በእንደዚህ አይነት ሁኔታ ላይ ጊዜን ስንጠቀምና ራሳችንን ስናሳድግ ራሳችንንም እንችላለን፣ ተፈላጊነታችንንም እንጨምራለን፣ የተሻለ ህይወትም የኑሮም ልንኖር እንችላለን ማለት ነው። ንግግሬን እዚህ ላይ ያበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድም ኡስታዝ አብዱሰታር እጅግ አድርጌ አመሰግናለሁ። እንግዲህ በምንይዘው ርዕስ ላይ ሁሌም ለታዳሚዎቻችን ለኛም እጅግ በጣም ሰፊ የሆነ ዳሰሳ እጅግ በጣም ትልልቅ ሐሳቦችን ማናቃቸውን ነገር እንድናቅ ስለምታደርግ ከልብ አድርጌ አመሰግናለሁ። በጀማዓው ስም ማለት ነው። እንግዲህ ያነሳቸው እጅግ ሰፊ ሐሳቦች ናቸው። ከስራ ጋር በተገናኘ በጣም ብዙ ነገሮችን ብለህናል። በመንግስት ደረጃ በግለሰብ ደረጃ አንድ ሰው ስራን መናቅ እንደሌለበት ራሱን በተለያዩ ሙያዎች ማዳበር እንዳለበት ከሱስ ራሱን መጠበቅ እንዳለበት ክህሎቶችን ማዳበር እንዳለበት እንደዚሁም በመንግስት ደረጃ ስራን እንዴት አድርጎ ማሻሻል በህዝብ ዘንድ ላይ እንዳለበት ያነሳቸው የፋይናንስ እገዛ ስለመረጃ ማዕከላት ማቋቋም እንደዚሁም ደግሞ ለስራ ክብር መሰጠት እንዳለበት በመንግስት ፖሊሲዎች ተቀርጸው ወደ ተግባራ መግባት እንዳለባቸውና አሁን ካነሳቸው ሐሳቦች ይሄ የትምህርት ጥራትን እና በዘመድ የቀጠር ሁኔታን የቢሮክራሲን ማስተካከል የአመለካከት ለውጥ ማድረግን እና ስራ ማለት አቴንዳንስ መሙላት ሳይሆን ምን ያህል ተሰራ የሚለውን መገምገም መሆን እንዳለበት አንዳንድ ክፍተቶች እንዳሉ በዛ ላይ ብዙ ነገሮችን አንስታል። ከልብ አድርጌ አመሰግናለሁ። አኺር እሺ፣ በዛሬው እንግዲህ የነበረን ቆይታ እጅግ አስተማሪ ጥሩ ቆይታ እንደነበረ አምናለሁ። ጥሩ ነገር እንዳገኛችሁበትም አምናለሁ። ከዚህ በፊት እንደተለመደው በጣም ጥሩ ቆይታ ነበረ። እዚህ የነበራችሁ ሁላችሁም ጊዜያችሁን ሰውታችሁ በዚህ ጉዳይ አምናችሁ ቁጭ ብላችሁ ታፕታፕ ኮፒ ሊንክ ሼር እያደረጋችሁ አስተያየታችሁን ስትሰጡን እንደዚሁም እነሱን የመድረክ ሐሳብ በጥሞና ታዳምጡ ለነበራችሁ እጅግ አድርጌ አመሰግናለሁ። ወንድም ራጁ እንዳለው በዚህ ጉዳይ አንድ ወይ ሮብ ወይ እሁድን ይዘን ምን መጨመር ምን መቀነስ አለበት የሚሉ ፕሮግራሙን ይዘን ምን ቀርብ ይሆናል። በቀጣይ ሳምንት እንደተለመደው ለእናንተ ይመጥናል የሚለውን ሐሳብ ይዘን ሮብ እስክንገናኝ ድረስ ለነበረን ቆይታ ሁሉ ከልብ አድርጌ አመሰግናለሁ። ሰላም ሁሉን ሰናይ አዳር ይሁንላችሁ። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃት ሚዲያ